የቤተሰቦቻቸው ከሰፈሩ ሰዎች በተለየ ሁኔታ ድሃ መሆኑ ሁለቱን ሕፃናት የበለጠ አቀራርቧቸዋል። አመለዘውድ በዕድሜዋ ከፍ እያለች ስትሄድ እንደ ልብስ ማጠብ ያሉ ከባድ ሥራዎችን መሥራት ጀመረች። ምንም የሥራ ጫና ቢበዛባት ግን እናቷ የጨዋታ ጊዜዋን እንደ ተሻማች፣ የልጅ ጉልበቷን እንደ በዘበዘች፣ ልጅነቷን በቅጡ ሳታጥን ወደ አዋቂነት እያንደረደረቻት እንደሆነ አንድም ቀን አስባ አታውቅም። ለእሷ ጨዋታ ከትምህርትና ከቤት ውስጥ ሥራ ቀጥሎ በሦስተኛ ደረጃ የሚቀመጥ ለልጆች ብዙም የማይጠቅም ነገር ነው። በትምህርቷ ጎበዝ ነች። ደብተሮቿንም ሆነ መጽሐፍቷን ባላት ትርፍ ጊዜ ታነባለች። አመለዘውድ በሆነ ምክንያት ያዘዘቻትን ሥራ ሳትሠራ ከቆየች ድንቄ ጎሽ ማለቷ ቀረና ምን አባሽ ብላ መቆጣት አመጣች። አንዳንድ ጊዜ በጣም ስትናደድ አመለዘውድን በጥፊ ወይም ባገኘችው ነገር ከመማታት ወደ ኋላ አትልም። እናቷ የዋህ እንደሆነች ስለምታውቅ አንዳንድ ጊዜ አመለዘውድ የእናቷን ንዴት እስኪበርድ አምልጣ ሮጣ ከግቢያቸው ትወጣና ጎረቤት ቤት አንዱ ጋር ትደበቃለች። እዚያው ትቆያለች። ተመልሳ ስትመጣ እናቷ ንዴቷ በርዶላት ምናልባትም ፍጹም ረስታው አመለዘውድ እስቲ ቡና ፊልኝ ጎሽ ትላታለች። አልፎ አልፎ ግን ከግቢው ተከትላት እያራወጠች ወጥታ ጎረቤት ወይም መንገደኛ ምን ይላል የሚል ስጋትና ሐሳብ ጭራሽ ሳያስጨንቃት እያሳደደቻት እየሰደበቻትና እየረገመቻት ስታባረራት ትታያለች። ድንቄ ቶሎ የምትደሰት ቶሎ የምትከፋና የምትናደድ ከንዴቷ ወዲያው ምልስ የምትል ነገር በሆዷ የማያድር ካደረም በጥሩ ሰላምታ ወይም በትንሽ ውለታ ከሆዷ ጭራሽ የሚጠፋ ፍጹም የዋህ ሴት ነች። የአዋቂ ሰውነት ይኖራት እንጂ ባህሪዋ በአብዛኛው የልጅ አይነት ነው። ይህም ባህሪዋን የማይረዱ ስትቆጣና ስትሳደብ የሰሙ አንዳንድ ሰዎች እሷ መጥፎ ግምት ሊኖራቸው ይችላል። ብዙዎች ጤንነቷን ይጠራጠሩም ይሆናል። የፈለጉትን ቢያስቡ ድንቄ ደንታው አልነበር። እገሊት ከገሊት ሳትል ሁሉንም በአንድ አይን የምታይ ተጫዋች ስለሆነች በሰፈሩ ሴቶች የተወደደች ናት። ቡና ሲያፈሉ፣ ቡና ሲጠጡ ይጠሯታል። ድግስ ሲደግሱም ትጋበዛለች። ከሰፈሩ ቤቶች በአንዱ ድግስ ካለ ድንቄ በዚያ አለች። መጠጥ ትደፍራለች። ድግስ ላይ የተዘጋጀውን ጠላም ይሁን ጠጅና አረቄ ተወሳስድና ታንጎራጉራለች። ዓለምዬ ናና አንተ ዓለሜ ናና ሆዴ ናፈቀው አንተን ነውና ትላለች። በዘፈኗ ጋባዦቿንና ሌሎች ጎረቤቶቿንም ታወድሳለች። አንዳንድ ቀን ከተበሳጨች የሚቀርቧትን ጎረቤቶች ሳይቀር በስድብ እጥብ ታደርጋቸዋለች። በሚቀጥለው ቀን ምንም የተለየ ነገር እንዳላደረገች ሁሉ የወትሯ ድንቄ ትሆናለች። ትስቃለች፣ ትጫወታለች። ይህን ባህሪዋን የተረዱ ጥቂት ጎረቤቶቿ ለእሷ ይቅርታ ለማድረግ ዘወትር ዝግጆች ነበሩ። ስቀው አፋቸውን በመዳፋቸው ከልለው ሃይ ድንቄ ብለው ተገርመው ከእሷ ጋር ማድረግ ያለባቸውን ያደርጋሉ። በአብዛኛው ድንቄ አሁንን መኖር ያለፈውን መርሳትና ስለ ወደፊቷ ለመጨነቅ የሚል ያልተጻፈ እሷ እንኳ ልብ የማትለው የሕይወት መመሪያ ነበራት። የዋህነቷን የተረዱት ልጆቿ ተሾመና አመለዘውድ ምንም ብትጮህባቸው፣ ብትቆጣቸው፣ ብትሰድባቸውና ብትደበድባቸው አያዝኑባትም። ከእናታቸው ከፍተኛ ፍቅር ነበራቸው። እሷም ልጆቿን ትወዳለች። በተለይ ለበኩር ልጇ ለተሾመ የተለየ ፍቅር ነበራት። በእናቷ ጥፊ ሰበብ ሊሆን እንደሚችል ቢጠረጠርም መንስኤው በትክክል ባልታወቀ ሁኔታ አመለዘውድ ጆሮዋን መታመም ጀመረች። ጆሮዬ ማለት ስታበዛ አባቷ ወደ ጤና ጣቢያ ወሰዷል። የታዘዘላት መድኃኒት ልጇ እፎይታ ከማስገኘት ውጪ ዘለቄታዊ መፍትሄ አልሰጣትም። ጆሮዋን በጥጥ ጠቅጥቃ መዋል ልማዷ ሆነ። የጆሮዋ ሕመም የመስማት አቅሟን በመጠኑ ቢቀንሰውም ሰዎች የሚናገሩትን በደንብ መስማት ስለምትችል እሷም ወላጆቿም እንደ ትልቅ የጤና ችግር አክብደው አላዩትም።
ድንቄ ገንዘብ በእጇ ብዙ አይገባም። አቶ ግርማ ከድንቄ ጋር ትዳር እንደመሠረቱ ድንቄ ገንዘብ በአግባብ ማውጣትና መጠቀም እንደማትችል ስላዩና ስለተገነዘቡ ተሾመ ተወልዶ ከድንቄ ጋር አብረው መኖር ከጀመሩ በኋላ ገንዘብ አይሰጧትም። ለቤቱ የሚያስፈልገውን ብዙ ነገር የሚገዙት ራሳቸው ናቸው። ለወር የሚያስፈልጋቸውን ጤፍ ገዝተውና አስፈጭተው ራሳቸው ዱቄቱን ተሸክመው ወደ ቤት ያመጣሉ። ዘይትም፣ ሽንኩርትም፣ ሽሮ፣ ሌላውንም ሸማምተው የሚመጡት አባወራው አቶ ግርማ ናቸው። አስፈላጊ ከመሰላቸው ለአንዳንድ አነስተኛ ወጪዎች 2-3 ብር ብቻ ለሚስታቸው ይሰጣሉ። ከብርቱ ማስጠንቀቂያ ጋር ድንቄ ምንም አታውቅ ይላሉ በቅርብ የሚያውቃት ሰዎች ሁሉ። ብዙ መቁጠር እንኳ አትችልም። በእርግጥም ለድንቄ 10 ብርና 100 ብር ልዩነት የላቸው። በተፈጥሮ የበሰለች አለመሆኗ ስለ ገንዘብ ያላት ዕውቀት ደካማ እንዲሆን ምክንያት ሆኗል። ከጥቃቅን ወጪዎች የሚተርፍ ገንዘብ አይኖራትም እንጂ ካላት እዚያው ጎረቤት አረቄ የሚሸጡ አንድ ሴትዮ ቤት ጎራ ትላለች። ስትጠጣ ይብቃኝ እንዳልሰክር የሚል ሐሳብ የለባትም። ትጠጣለች። አንዳንድ ቀን ድንቄ ጎረቤት ሄዳ በዚያው ቀልጣ ትቆይና እንደ ቤት እመቤት ያለባትን ኃላፊነት ሳትወጣ ትቀራለች። ይህ በሚሆንበት ጊዜ ጣሪያ ሊገነጥል የሚደርስ ጭቅጭቅና ጥል በደሳሷ ቤት ይፈነዳል። አንድ ቀን ድንቄ የጎረቤት ድግስ ሄዳ መሸች። አቶ ግርማ ቤት ሲገቡ የለችም። ከምሽቱ 1 ሰዓት ካለፈ በኋላ ቤት ስትገባ ሞቅ ብሏታል። አቶ ግርማ እጅግ ተበሳጩ። የቤታቸውን ገመና ደብቀው ነው መኖር የሚፈልጉት። ሥራ ጠፍቶ ተቸግረው ብር ከቅርብ ጎረቤት እንኳን ቢበደሩ እመልሳለሁ ባሉበት ቀን ቃላቸውን አክብረው ይመልሳሉ። ሚስታቸው በጎረቤት ቤት ሄዳ እስክትሰክር መጠጣቷ አበገናቸው። የት ነበርሽ? በቁጣ ፈጠጡባት። እዚህ ጎረቤት ሐና ጋር። ዛሬ እኮ ገብርኤል። እና እስካሁን ለምንድን ነው የቆየሽው? ድግስ አይደል? ያለውን ሳልቀማምስ አልመጣም። እንዲህ መቀማመስ ታዲያ ይህን ያህል ያቆያል? እኔ ከመጣሁ ራሱ ዘመን ጊዜ የለኝ እንዴ? በላ አስጨቅጭቀኝ፣ ወጥ ልስራበት ብላ ድንቄ ነጠላዋን ከትከሻዋ ወርዳ የሚተኙበት ፍራሽ ላይ ጣል አደረገችው። ወጥ ሳትሰሪ ነው ጎረቤት ለጎረቤት የምትዞሪ? አቶ ግርማ ንዴታቸው ከቁጥጥር ውጭ አደረጋቸው። ከተቀመጡበት ተነስተው በጥፊ ወለወሏት። ድንቄ ባላሰበችው ጥፊ ደነገጠች። የመሳደቢያ ጊዜ እንኳን ሳይሰጧት በቡጢና በርግጫ ያገኙት ቦታ ንዴት እብድ አድርጓቸው መቷል። ድንቄ ብላ ጮኸች። ሊገድለኝ ነው ድረሱልኝ ብላ አንቧረቀች። ወንድማቸውን ሚካኤልን ይዘው ግቢ ውስጥ ሲጫወቱ የነበሩት የተሾመና አመለዘው የእናታቸውን ጩኸት ሲሰሙ ወደ ቤት ሮጡ። እንዴ ምን አደረገች? ምን ነካ? ወደ ቤት ገብተው ተንጫጩ። አቶ ግርማ ዞር ብለው የሚወዳቸውን ልጆቻቸው ከበስተጀርባቸው መቆማቸውን ተመለከቱ። ለመምታት ያነሱት እጃቸው አየር ላይ ዘግይቶ ድንቄ ላይ አረፈ። ደግሞ ሊመቷት እጃቸውን አላነሱ። ነገረኛ ምላሳ ቁጣና እልሃቸው በስድብ ለማምረድ እየሞከሩ ከቤት ሲወጡ ተሾመ አባቱን በቁጣ ገላመጣቸው። አመለዘውድ ፍራሽ ላይ በጎኗ ተኝታ ወደምታለቅሰው እናቷ ተንደረደረች። አይዞሽ ድንቄ አይዞሽ በቃ እናቷን ለማባበል ሞከረች። አቶ ግርማ ከቤት ወጥተው በሩ አካባቢ ቆሞ የነበረውን ሚካኤልን ፀጉሩ እንዳበስ አድርገው አልፈው ግቢ ውስጥ ያደገው ሳር ላይ እንደተቀመጡ ድንቄ መሳደብ ጀመረች። ሂድና ውሽማ እንደብድብ
እኔ ጫፌን መንካት አትችልም። የስድብ መዓት አዥጎደጎደች። አቶ ግርማ በተከፈተው የቤታቸው የቆርቆሮ በር በኩል የምትላቸውን ሲሰሙ ንዴት እንደ አዲስ ሰውነታቸውን አጋሉ። ተመልሰው ዳግመኛ ሊቀጠቅጧት ከጀሉና ልጆቹን አሰቡ። የተሾመ ግልምጫ ትዝ አላቸው። በዱላ የመመታት ያህል የሚያም ነበር። እናም ባሉበት በትዕግሥት መቆየት መረጡ። የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዲሉ ደሳሳ ቤታቸው ቦታውን ለመጠበቅ እንደ ነገሩ የተቀለሰች ስለነበረች ወደ አንድ ጎን ዘማ ለመስገድ ያጎነበሰ ምዕመን መሰለች። አቶ ግርማ ጭቃ አብኩተው ከጭድ ጋር ቀላቅለው አዘጋጁና አንድ ቀን ቤቷን አፍርሰው ከናካቴው ከመውደቅ ገላገሏት። ካፈረሷት ቤት 3 ወይም 4 እርምጃ ያህል ፈንጠር ብለው ወደ ግቢው የኋላ ድንበር አስጠግተው አዲስ ቤት ቀለሱ። የአሮጌዋን ደሳሳ ቤት ማገርና ቆርቆሮ ዳግመኛ ተጠቅመው በአዲሱ ጭቃ ግድግዳዋን መርገው የሰሯት ስፋቷ ከበፊቱ ቤት ያልተለየች ትንሽ ቤት ባንዲራ ለመስቀል በተጠንቀቅ እንደቆሙ ወታደር ቀጥ ያለች ነበረች። አቶ ግርማ የቀን ሠራተኛ እንደመሆናቸው አንዳንድ ጊዜ ሥራ ይጠፋና ለቀናት ላይሰሩ ይችላሉ። ገንዘብ ከኪሳቸው ይጠፋል። ማታ ቤት ሲገቡ ድንቄ ዘይት አልቋል፣ የውሃ መግዣ የለኝም፣ ጤፍ መገዛት አለበት፣ ልብስ የማጥብበት ሳሙና የለም እያለች የቤቱን በጀት በሙሉ ለሚቆጣጠሩት አባወራ ያልተጻፈ ማመልከቻ ታስገባለች። ታዲያ የጠየቀችው ካልተገዛላት ትነጫነጫለች። ሥራ በጠፋበት አንድ ሰሞን አመሻሽ ላይ አቶ ግርማ ቤት ገብተው ቁጭ እንዳሉ ተመሳሳይ ጭቅጭቅ ጀመረች። ኧረ ሽንኩርት አልቆብኛ ግዛልኝ፣ ካልሆነ ብር ሰጠኝና ልግዛ። የለኝም፣ ዛሬም ሥራ አልሠራው አሉ አቶ ግርማ። ታዲያ እንዴት ልንሆን? ቆጥበሽ ተጠቀሚ፣ የሌለኝን ከየት አመጣለሁ? ቆጣ አሉ አቶ ግርማ። እንዴት የለ? ጠጅን እየጠጣህበት ነው እንጂ የለኝም የምትለው? ወይስ ባሉሽማ ወንክ እንዴ? አንተ ምን አለብህ? ዝም ብለህ ጠጅና አረቄን ተጋት። ድንቄ ኃይለኛ ምላሷን መዘዘችው። አቶ ግርማ እንደኛና ተናጋሪ እንደሆነች ያውቃሉ። ተናጋሪነቷን አንዳንድ ቀን ይታገሳሉ። ዛሬ ግን እንዲህ እሳቸው ሆድ በባሳቸው ሰዓት ስትናገራቸው ግልጭ አለባቸው። ዝም በይ፣ የምን ጠጅና ውሽማ መጣሽ? እንዴት ይኛለሽ? እኔ ለልጆቼ ሟች እንደሆንኩ አታውቂምና ነው ብለው ጮሁ። ድንቄ እምቴ፣ ለልጆቼ ሟች ብትሆን ኖሮ ጠጅህን ስትጋች አምሽተህ ባዶ እጅህን አትመጣም ነበር ሰካራ አለች ድንቄ ወገቧን ይዛ እየተወረገረገች። ሥራ የለም፣ ሥራ አላገኘሁም አልኩሽ። የቀን ሠራተኛ እንደሆንኩ ታውቂ አይደል? ሥራ አንዴ ሲገኝ ሌላ ጊዜ አይገኝ። እሱን እንኳን ተው። እስከ ዛሬ ያልጠፋ ሥራ እንዴት እንዲህ ባንዴ ጠፋ? ሆዳም ሆነህ ነው እንጂ። ዝም በይ አንቺ ለፍላል። አቶ ግርማ ድንገት ከተቀመጡበት ተፈናጥረው ተነስተው በጥፊ እንደ መብረቅ አጮሏል። ግደለኝ! አዎ ግደለኝ! በረሃብ ከመሞት አንተ ብትገድለኝ ይሻላል። ልጆቼ ሲራቡ ከማንተ ብትገድለኝ ይሻላል። ሁላምነ ግደለኝ አለች ድንቄ አንገቷን ወደፊት ሰገግ አድርጋ ፊቷን ለሌላ ጥፊ እያመቻቸችላቸው። ዝም በይ! አቶ ግርማ በዚያ ለዓመታት የጉልበት ሥራ ሲሰሩበት በሻከረ እጃቸው ሌላ ጥፊ መርቀው ደገሙላት። በለቅሷ መሃልም የድንቄ ምላስ ረፍት አልነበራትም። ቤት ውስጥ ተኝቶ የነበረው ሚካኤል በጫጫታው ተረብሾ ነቃ። የወላጆቹን ሁኔታ ሲያይ ማልቀስ ጀመረ። ሆዳም ነህ! ኧረ አንቺ ሴትዮ ዝም በይ እኮ ነው የምልሽ። አቶ ግርማ በስጭታቸው ከልክ አለፈ። ድንቄ ስድብ ጎተራዋን ስትከፍት ባሏም እጆቻቸውን በድብደባ ደከሟቸው። ወፍራሟና በቁመት ከአቶ ግርማ ትንሽ ዘለግ የምትለው ድንቄ ራሷን ለመከላከል ሞከረች። አንድ ሁለት ጡጫ ወደ ባሏ ሰነዘረች።
ጉልበት ነበራት። አጭሩና ቀጭኑ አቶ ግርማ ተንገዳግደው ሚዛናቸውን እንደምንም ባይጠብቁ ኖሮ ወደ ኋላ በወደቁ ነበር። ከአንድ ጥግ የበር መቀርቀሪያ ዱላ አንስተው ጀርባዋና ወገቧ ላይ ደጋግመው ደለቋት። ድንቄ ቤቱንና ግቢውን በጩኸት አናጋቸው። ከእሷ ጩኸት ጋር የሚካኤል ለቅሶ ተቀላቅሎ አካባቢውን በጠበጠው። ጎረቤቶቻቸው ተደናግጠው ምንድን ነው? ምን ሆናችሁ ነው እያሉ አመለ ዘውድም ከጎረቤቶቻቸው ጋር ነበር ቤት የደረሰችው። እነሙሻ ቤት ነበረች። አባቷ ቤት መግባታቸውን አላወቀችም። የድንቄን ጩኸት ሰምታ ነው የእሙሻ እናት ወይዘሮ የሽና ሙሻ እየተከተሏት ወደ ቤት ስትወጥ የመጣችው። ጎረቤቶቻቸው ባልና ሚስቱን ገላገሏቸው። አቶ ግርማ ጎረቤት በመምጣቱና የቤት ገበናቸው በመገለጡ ይበልጥ ተበሳጩ። በዚህ ግርግር ወቅት ተሾመ አስፋልት አካባቢ የቪዲዮ ፊልም ሲያይ አምሽቶ ደረሰ። አባቱ በጣም አናደዱት። ማታ ራት ሲበሉ የቤተሰቡ አባላት እንደተለመደው በአንድ ማዕድ ዙሪያ ተሰበሰቡ። ተሾመ ግን አንድ ጥግ ዝም ብሎ ተቀመጠ። እና እንጂ ብላ አሉት አባት። አልበላ አለ ትከሻውን በእንቢታ ሰቅሎ እያወረደ። ለምንድን ነው የማትበላው? አባት ግራ ተጋብተው ጠየቁ። ዝም አለ። ምን ነው አሞሃል እንዴ? አላመመኝ። ታዲያ ለምን አትበላ? ዝም። አንተን እኮ ነው። ለአፍታ ዝም ብሎ ቆይቶ ካንተ ጋር ልበላ አለ ተሾመ ፊቱን ወደ አንድ ጎን አዞረ። ለምን ከኔ ጋር አትበላ አሉ አቶ ግርማ እንጀራ መቁረስ የጀመረው እጃቸው ባለበት ደንስሰው። እናቴ ለምን ትመጣለህ? ምን አልክ? አዎ እናቴ ለምን ትመጣለህ? ካንተ ጋር አልበላ አለ ተሾመ ተቆጥቶ። አቶ ግርማ ደነገጡ። ምን ማለት እንዳለባቸው ግራ ገብቷቸው ምንም ቃል አልተናገሩ። እንዴ ተሺ መብላትም አለብህ እንዴ ተሺ መብላት አለብህ አለችው አመለሰው። አልበላም። ተነስቶ ከቤት ወጣ። ተሺዬ እናቱ ጮክ ብላ ተጣራች። ኧረ ና ብላ። ተሾመ ግቢ ውስጥ አንድ ጥግ ተቀምጦ አመሸ። ተይው ጠግቦ ነው ጥጋበኛ አሉ አቶ ግርማ ቆጣ ብለው። ሌሎቹ በልተው ከተነሱ በኋላ ነበር ተሾመ እናቱ ለብቻው ራት አቀርባለት የበላው። የ13 ዓመት ዕድሜ ያለው ተሾመ ለበርካታ ሳምንታት ከአባቱ ጋር በአንድ ማዕድ ዙሪያ ለመቅረብ ፈቃደኛ ሳይሆን ሰነበተ። አባቱ ይተው ጥጋበኛ ቢሉ ልጁ በወሰደው እርምጃ ተረበሹ። የሆነ የጥፋተኝነት ስሜት ቆንጠጥ ስለሚያደርጋቸው አስገድደው አብሯቸው እንዲበላ ሊያደርጉት አልደፈሩ። ተሾመም ምግብ ከአባቱ ጋር በአንድ ማዕድ ላለመመገብ መወሰኑ አባቱን እንደጎዳቸው ተረዳ። የበቀል እርምጃው በመሳካቱ ተደሰተ። ዳግመኛ አብሯቸው መብላት ከጀመረ በኋላ እንደገና አንድ ቀን አባቱ ድንቄን ሲደበድቧት ደረሰ። ተመሳሳይ እርምጃ ወሰደ። በጥቂት ሳምንታት ከአባቱ ጋር ለመብላት ፈቃደኛ አልነበረም። አመለ ዘውድ ሁለቱንም ወላጆቿን በጣም ትወዳለች። አባቷ የዋህ እናቷን ሲደበድቡ ካየች ወይም ከሰማች በአባቷ ትበሳጫለች። ከልጅ አንደበት ይወጣሉ ተብለው በማይገመቱ ቃላት አባቷን ትቆጣቸው ነበር። አንተ አሁን አባት ነህ፣ የቤቱ መሪ፣ መካሪያችን አንተ እኮ ነህ። ካንተ ከአባት ይህን አልጠብቅም። የድንቄን ጸባይ አትሆን በምን ተናገረችን ብለህ የምትደበድበው? ሌላም ትናገራለች። ንግግሯ ከዕድሜዋ ጋር በጭራሽ የሚነጻጸር አልነበረም። አቶ ግርማ በብስለቷ ይገረማሉ። ቃላቶቹ ከእሷ አንደበት ማመን ይከብዳቸዋል። አቶ ግርማ አመለ ዘውድም ሆነች ተሾመ ትምህርታቸው እንዲበረቱ አጥብቀው ይመክሯቸዋል። ምክራቸውን አልሰማ ቢልም ለበኩርና ለወንድ ልጃቸው ለተሾመ ይንሰፈሰፉለታል። እንዲያውም የተሻለና ጥራት ያለው ትምህርት እንዲማር ከፍለው የሕዝብ ትምህርት ቤት የሚያስተምሩት እሱን ነው። ግን እንደተመኙት በትምህርቱ ሊበረታ አልቻለም። በትምህርቱ ግድ የለሽ ስለሆነ ያዝኑበት ጀምረዋል።
ተሾመ በበኩሉ አባቱ እናቱን ስለሚደበድቡበት ይናደዳል፣ ያኮራል።